ስጋው ደግሞ አብዝቶ የሚያስፈልገን እኛ ነን። አእምሮአችን በብዙ ነገር የተዝረከረከ፣ ልባችን በብዙ ነገር የባከነ፣ ሰውነታችን በብዙ ነገር የተቅበዘበዘ፣ መላቅጡ የጠፋብን ለኛ ነው የሚያስፈልገን። ለሚበታተን ለተበታተነ ማህበረሰብ፣ መተማመን ላቃተው ማህበረሰብ፣ እርስ በርሱ ለሚፈራራ ማህበረሰብ፣ ጥበብ ላጣ ማህበረሰብ፣ ሽባ ለሆነ ትውልድ ስጋው ደግሞ ካልተሰጠው ሌላ መድኃኒት ምን ሊሰጠው ይችላል? ምን ሊሰጠው ይችላል? ከጸበል በላይ የሚያድን፣ ከጸበል በላይ የሚፈውስ፣ ሕይወተ ስጋ ሕይወተ ነፍስ የሚሆን ጥበብን የሚገልጥ ምስጢርን የሚያስተረጉም ስጋው ደሙ ነው። ቅዱስ ዮሐንስ አፈወርቅ ይናገራል። ወሶበ ይበጉ ውስተ ልበ ንጹሕ አሚሃ ያነቅሆ ለተናግሮ ይላል። በንጹሐን በበቁ በተዘጋጁ በሚያምኑ ሰዎች ልብ ውስጥ ሲገባ ያን ጊዜ መልካም ነገር ለመናገር ያነቃዋል ይላል። ስጋው ደሙ ብዙ አባቶች ተጠቅመውበታል። ብዙ መናንያን ተጠቅመውበታል። በየቀኑ የሚቆርቡ ራሳቸውን እየጠበቁ በየቀኑ የሚቆርቡ ራእይ የሚያዩበት እስከ ሰማይ ድረስ ተከፍቶ እስከ ሰማይ ድረስ ራእይ የሚመለከቱበት የመላእክት ዜማ ውስጥ የተቀላቀሉ በስጋው ደሙ ነው። ሌላ ነገር አይደለም። በሰንበቴ አይደለም። በጽዋ ማህበርም አይደለም። እሱን እየነቀፍኩኝ አይደለም። ልብ አድርጉ። በስጋው ደሙ ነው። በጽዋ ማህበር ውስጥ አለ ሳልናከ በሚባል በሚቀመሰው በዚህ አይደለም። ማህበር ውስጥ በሚደረጉ በምንቀምሰው ጸበል በሱ አይደለም። በቅዳሴ ጸበልም አይደለም። ወይም ደግሞ የሆነ ቦታ ሄደን በምንጠበቀው ጸበልም አይደለም። እየነቀፍኩ አይደለም። እሱም ቅዱስ ነው። ከደዌ ስጋ ይፈውሳል። የሰማይ ራእይ የተገለጠላቸው የአምላክ ራእይ የተገለጠላቸው ግን በስጋው ደሙ ነው። አንዳንዶቹ ስጋውን ደሙን ተቀብለው ወዲያውኑ ወደ ሰማይ ይወሰዳሉ። ነፍሳቸው ከስጋቸው ይለያል። ስጋው ደሙ ይሄን የማድረግ አቅም ጭምራል።